ውድ የዩቲዩብ ቻናላችንን የምትከታተሉ ቤተሰቦቻችን አብዛኞቻችሁ ወደ ኢፖክሲ ስራ ለመግባት ፍላጎት ያላቸው ሰዎች ግራ ሲጋቡ የሚታዩበት የማቴሪያል ጉዳይ ነው። ለዚህም ደግሞ የሚዘጋጁ የተለያዩ ፓኬጆች አሉ። እሱ ደግሞ እንደናንተ አቅም ይወሰናል። ይህን ቪዲዮ እስከ መጨረሻው ይመልከቱ። ሰብስክራይብ ስለሚያደርጉ እናመሰግናለን። ፓኬጅ ማለት ለስራው አስፈላጊ የሆኑትን ማቴሪያሎችን ያካተተ ሲሆን እንደ ብር መጠን ማቴሪያሉም እየጨመረ ይመጣል። ይህ ማለት የምታመርቱት ማቴሪያል ላይ ብዛት ላይ ዋናውን ሚና ይጫወታል ማለት ነው። ለምሳሌ 15000 ፓኬጅ ላይ መስራት የምትችሉት የረከቦት የሲኒ የሰርቪስ ቢሆን የ20 ብሩ ላይ ደግሞ የቁልፍና የካፕ ኬክ ቢጨመር ለእናንተ የተሻለ ይሆናል ማለት ነው። ይህን ያህል ካልን የ10000 ብርና የ15000 ብር ፓኬጅ ያለ ቢሆንም የተሻለ ግን የሚባለው ከ20000 ብር ጀምሮ እስከ 60000 ብር ድረስ ብዙ አይነት ፓኬጆች አሉ። ለዛሬ ደግሞ ለእናንተ ይቻላል ብለን ያሰብነውን ከትንሹን ጀምር በሚለው ከ20000 ብር ጀምሮ ፓኬጅ የዛሬ የምናሳያችሁ ይሆናል። የ20000 ብር ፓኬጁ ላይ ዋና ዋና ተብለው የሚጠቀሱ ማቴሪያሎች አሉ። ለምሳሌ አንዴ ከገዛችሁት የማትገዙት ማቴሪያል አለ። ሁሌ ደግሞ ለምሳሌ ብዙ አይነት ማቴሪያሎች ስላሉ እነዛም ፓኬጁ ላይ የምንመለከታቸው ይሆናል። የሚያልቁ ፓኬጅ ላይ ሁለት አይነት ማቴሪያሎች አሉ። አንደኛው የሚያልቅ ነው፣ ሁለተኛው ደግሞ የማያልቅ። አንዴ ከገዛችሁት ሁሌ የምትጠቀሙበት ማቴሪያል አለ ካልተበላሸ በስተቀር ማለት ነው። ሁሌ ደግሞ ለምሳሌ በተወሰነ ልዩነት የምትገዙት ማቴሪያሎች ይኖራሉ። ለምሳሌ ኢፖክሲ እንደምትገዙት የሊትር ብዛቱ መግዛት ይኖርባችኋል። ፎይል የሚባል አለ፣ ቀለም አይነቶች አሉ፣ የተፈጥሮ አበባ፣ ፓርከር፣ እነዚህን በተወሰነ ጊዜ ልዩነት መግዛት ይኖርባችኋል። ለስራው አስፈላጊ የሆኑት ማቴሪያሎች የሚባሉ ደግሞ አሉ። አንዴ ከገዛችሁ ደግሞ የማትገዙት ለምሳሌ ሚዛን፣ ውሃ ልክ፣ ሂት ጋን እና ሞልዶች አንዴ ከገዛችሁ እስካልተበላሹ ድረስ ሁሌ የምትጠቀሙበት ይሆናል ማለት ነው። አሁን የምንመለከተው የ20000 ብር ፓኬጁን ይሆናል። የ20000 ብር ፓኬጁ ላይ ኢፖክሲ 4 ሊትር ነው። 4 ሊትር ሲሆን ያው 3 ሊትር ሪዝን እና 1 ሊትር ሃርድነር እነዚህ የሚቀላቀሉበት ደግሞ ሬሾ አለ። ይሄም ደግሞ 3:1 ሬሾ ይባላል። ሌላኛው ደግሞ ለስራው አስፈላጊ የሆነው ማቴሪያል ደግሞ ሚዛን ነው። ሚዛን ደግሞ ዋነኛው አስፈላጊ ከሚባሉ ማቴሪያሎች አንዱ ነው። ሁለቱን ኬሚካሎች ሲቀላቀሉ የሚቀላቀሉት በሬሾ ነው። ያንን ሬሾ ደግሞ ለመቀላቀል ግዴታ ሚዛን አስፈላጊ ይሆናል ማለት ነው። ሌላኛው ደግሞ ለኢፖክሲ ስራ አስፈላጊ የሆነው ነገር ሂት ጋን ነው። ሂት ጋን ደግሞ አስፈላጊ የሚሆንበት ምክንያት ሁለቱ ኬሚካሎች ሲቀላቀሉ በሁለቱ ኬሚካሎች መሃል የሚፈጠር አየር አለ። ያ አየር ደግሞ ለስራው እንከን ስለሚፈጥር ያንን እንከን ደግሞ ለማጥፋት ሙቀት በመስጠት ለማጥፋት ሂት ጋን አስፈላጊ ይሆናል ማለት ነው። ሌላኛው ደግሞ ውሃ ልክ ነው። ውሃ ልክ ደግሞ ወደ ስራው ስንገባ የምናመርትበት ሞልድ ውሃ ልክ ቦታ መቀመጥ አለበት። አለበለዚያ በአንድ በኩል ወፍራም በአንድ በኩል ቀጭን ይሆንና እንከን ያወጣብናል ማለት ነው። ውሃ ልክ በጣም አስፈላጊ ነው ማለት ነው። ከዛ በኋላ ደግሞ የ20000 ብር ፓኬጅ ላይ ደግሞ ለስራው ውበት የሚሰጡ የሚባሉ ማቴሪያሎች አሉ። ለምሳሌ የተፈጥሮ የደረቀ አበባ የሚባል አለ። ፎይል 2 አይነት ሆኖ አንዱ 10 ፒስ ይዛል። ፓርከር 2 አይነት ከለር አለ። ከለር ደግሞ ኢፖክሲ ክሊር ስለሆነ ያንን በፈለጋችሁት ከለር አረንጓዴም፣ ሰማያዊ፣ ጥቁርም ቢጫም ለማድረግ ከለር ያስፈልጋችኋል። የ20000 ብር ፓኬጁ ላይ ደግሞ 5 አይነት ከለር ይዛል። ከለሩ የእናንተ ምርጫ ይሆናል ማለት ነው። መጀመሪያ ያው እንደተነጋገርነው የማይበላሹ አንዴ ከገዛችሁ ደግሞ ሁሌ የምትጠቀሙባቸው እናንተ ወይ እስካላበላሻችሁት ወይ ሂት ጋን ስትሰጡት እስካላቀለጣችሁት ድረስ ሞልዶች ሁሌ ለዛም ነው ኢፖክሲ ስራ አዋጭ ነው ተብሎ ገበያው ላይ የሚታሰበው። አንዴ ከገዛችሁ ሁሌ እነዛን ሞልዶች መጠቀም ስለምትችሉ ተጠቃሚ ያደርጋችኋል ማለት ነው። የ20000 ብር ፓኬጁ ላይ ሞልዶች ይካተታሉ። የ20000 ብር ፓኬጁ ላይ የረከቦት ሞልድ ከነግሩ፣ የሰርቪስ ከነእጀታው፣ ሲኒ ማስቀመጫ ደግሞ ከነመደርደሪያው፣ የካፕ ኬክ ሞልድ ደግሞ ከነ አክሰሰሪው የ20000 ብር ፓኬጅ ላይ ይካተታሉ። እነዚህን ማቴሪያሎችን ሙሉ ለሙሉ መግዛት ትችላላችሁ። አለበለዚያ ደግሞ የምትፈልጉት ማቴሪያል የ20000 ብር ፓኬጁ ላይ እንደተጨማሪ ደግሞ አድርጋችሁ ካልሆነ ደግሞ ከ20000 ብር ፓኬጁ ላይ ያልማትፈልጉት ካለ
እነዛን በማስወጣት የፈለጋችሁትን በማስገባት የመግዛት የምትችሉበትን አማራጭ እነዚህን ማቴሪያሎች ከየት እንግዛ የምትሉ ደግሞ ካላችሁ እዚህ ቪዲዮ ዋነኛ ስፖንሰር የሆነ ኤምኬ ጋር አለላችሁ። አድራሻቸው ጀሞ 3 ነው። ወይ ደግሞ በስልክ ቁጥራቸው 0912059298 በመደወል ያላችሁበት ድረስ ይልኩላችኋል። በቀጣይ ቪዲዮ እንዴት መስራት እንዳለባችሁ ስለምንለቅላችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።